ሳሮን ሄዊን በትራስ ልታፍናት እንዳለች እንግዲህ ሩት ደርሳ አዳነቻት። ሳሮን አሁን ሁሉ ነገሯ ተጋልጦባታል። ያ አልመቻት ሲል ደግሞ አልሳካላት ሲል ሌላ እቅድ አቅዳ ሄዊ ቤተሰቦቿን ፍለጋ ደብረ ዘይት ሄደች። ከዛም ስትመለስ መንገድ ጠብቃ ትልቅ ባስ ይዛ ሄዊን ልታግታ ስትል ሳሚና ዳዊት ደርሰው አዳኗት። እናም በጣም በሚገርም ሁኔታ ሄዊ ደንግጣ ጮኸች። ሩት ደግሞ ምን ሆነሽ ነው ስትልም ሩጣ እንቃርጋ ይዛ አቅፋት አለቀሰች። ከዛም ዳዊትም መኪናውን ተከትሎ መሮጥ ጀመረ። የሳሮን ክፋት በቀላሉ የሚቀር አይደለም። በጣም የምታሳፍር ሰው ናት። አሁን ሳሚ ስላመረረባት በሚከብድ ሁኔታ እሱን ለማታለል ትሞክራለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። የህይወት መንገድ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ የሳሮን ውርደቷን ሂዊ በቲቪ አውጥታባት ስለነበረ በዛ ቂም ሂዊን በተኛችበት ለማስወገድ ተነስታ ነበር። ግን ደግሞ ሂዊ በህልሟ ቀድሞ አይታት ነበረ። በትራስ እያፈነቻትና ልቀቂ ሳሮን እያለች እየታገለቻን ነበር። ሂዊ ደንግጣ ከእንቅልፏ ስትነሳ ተነስታ ወደ በሮ ስትሄድ እውነታውን ነው ህልም ያሳያት። ሩጣ ወዳው ሳሮን የሂዊን ጉረሮ አነቀች። ከዛም ሩት ደርሳ ልቀቂያት አንቺ ብላ ሳሮንን አልጋ ላይ ወርውራ ጥላ ሩት ሂዊን ይዛ ወጣች። ከዛም ከውጭ ቆለፉባት። በጣም ያሳዝናል። ሂዊና ሩት እውጭ አደሩ። ከዛም ዳዊት ሂዊ እያለ እንትን ሲል ወንድም የድረስልኝ አግታኛለች፣ ደብድባኛለች እያለች ማስመሰል ጀመረች። በጣም ይገርማል። እኔ አላምንሽም ይህን የውሸት ፕሮፓጋንዳሽን መቼ ነው የምታቆሚው? ሲላትም እመነኝ ወንድሜ እኔ የሂዊን የጸጉሯን አንድ ዘለላ ተነቅላ ባገኝሽ እኔን አያድርገኝ ሳሮን አላት ዳዊት። በፍጹም እሷ ራሷ ልደበድበኝ ከውጭ ቆልፋብኝም ሄደች፣ ልገለኝ ነበረ አለችው። አላምንሽም በፍጹም ሂዊ ውስጥ አደለች ሲላትም አደለችም እመኔ ቆልፋብኝ ነው የሄደችው ይች አረመኔ ማትረባ አለችው። ከዛ ዳዊትም እሺ ብሎ ስልክ ቁልፍ አለ አንቺ ጋ ውስጥ አላት። እክላሴ ኮመድና ጋር አለችው። ምን የህይወት ቁልፍ አንቺ ጋ ምን ሊሰራ መጣ አላት። ከዛም የማስመሰል እንትኗን ቀጠለች። ከዚም እኔ ያስጠላኝ ታሞኛል ብለሽ ዊቸር ላይ እየተንፏቀቅሽ ያንቺ ውሸት ቁሞ መሄድ የጀመረ ቀን ነው። በጣም ታሳፍሪያለሽ አላት። በቃ ወንድሜ እኔ እኮ ልነግራችሁ ፈልጌ ነበር፣ ግን ደግሞ ዶክተሩን ራሱ ደህና ነሽ ተሽሎሻል ሲለኝ እንዳትነግራቸው እኔ ሰርፕራይዝ ማደርጋቸው ብዬው ነው። እናም ሩት ቀደመችኝ እንጂ እኔ እኮ እንደዛ ፈልጌ አይደለም አለችው። እማምንሽ ይመስልሻል? አሁን ሂዊዬ ናት ሲላትም አላቅም አለችው። ከዛ በጣም ተናዶ እያለ ሩት ለዳዊት ደወለችለት። ሂዊም አትደውይለት እባክሽ ይጨነቃል፣ እሱ እንዲጨነቅ አልፈልግም አለች። አይ መምጣት አለበት ስትልም ደወለችለት። ሩት ስደውልለት ዳዊት ምንድነው የተፈጠረው? የት ናችሁ አላት። እሰፈር አካባቢ ነን፣ ስትመጣ ሁሉንም እነግርሃለሁ አለችው። እሺ ብሎ ቀጥታ ሄደ። ሳሚ ደግሞ ከውጭ ሲመጣ ሳሎን ቁጭ ብላ ጠበቀችው። ከዛም ምን ሳሚ አላት። እኔ የሰለቸኝ ያንቺ ውሸት ነው። አንቺ ምን አይነት ሰው ነሽ? አንቺና አሸወይና ብለው የዳሩ ምን አይነት ነሽ? አንቺና አሸወይና ብለው የዳሩኝ እንደዛ ሳይሆን
ወልዶ መንፈስ ብሎ ነበር መዳር ያለብን አላት። ከዛም አይ እንግዲህ አንተ ደግሞ ታበዛዋለህ፣ ስርዓት ይኑረህ አለችው። ባክሽ ወደዛ አላት። ግን እኮ ብዙ ነገር አድርገሻል አይደለ? ለምሳሌ ምን አድርጓችሁ እናንተ? አንተን ፊትህን አዞርክብኝ አለችው። እኔ እኮ ሰርፕራይዝ ላደርጋችሁ ፈልጌ ነው ማለት ዶክተሩ ይሻልሻል ስላለኝ ተሽሎሻል ስላለኝ ሩት ቀደመችኝ እንጂ አለችው። ኧረ እባክሽ ሌላስ የምትይው የለሽም? አንተ እንኳ ከጎን ይሆን እንጂ ሌሎቹ ፊታቸውን አዙረውብኛል። አንተን ፊትህን እንደነሱ ልታዞርብኝ ነው ሳሚ አለችው። ፊት ማዞር አለማዞር እንዴ? አንቺ እኮ ብዙ ነገር አድርገሻል። ለምሳሌ ሩትን በቢላዋ ወጋሽ። ግዴታ አንቺ ክፉንሽ ወይም ደግሞ ምን አደረገች ለመባል እኮ ቤቱን ሯንዳ ማድረግ የለብሽም፣ አይጠበቅብሽም። ሩትን በቢላዋ ወጋሽ። ቀጠልሽ ደግሞ የህይወቴ የት እንዳለች ታውቂያለሽ። ሌላም ልጨምር አላት። ከዛም አይ እንግዲህ ስርዓት ይኖረ እኔ እኮ እወዳለሁ። አሁን በቃ ሰዓት ጊዜ ስላልሰጠው አሁን ለየት ያለ ጊዜ ማሳለፍ ይጠበቅብናል አለችው። ኧረ እባክሽ እኔ ትዝ እምልሽ አንቺ የሆነ ችግር ውስጥ ስትገቢን አይደለ አላት። የኔ ሳሚ ብላ ታጠጋችውና ለማማለል ሞከረች። ከዛም ራሱን ተቆጣ። ውይ ሳሚ ይቺ ሴትዮ ምን አስባ ነው? ራስን ተቆጣጠር፣ ስሜታዊ አትሁን በማለት ራሱን አገተና ምን እየሆንሽ ነው አላት። ሳሚዬ የኔ ባል ስትለው ስራ አለብኝ ብሎ ወደ ውስጥ ጥላ ሲሄድ ሳቀች። የኔ ዋህ ምንም እኮ የምታውቀው ነገር የለም ሳሚዬ አለችው። የሚገርም ነው። ሩትን እንሄድ እዛ ቤት ሲላትም በፍጹም እኔ አልሄድም። እንዴ ሁለተኛ እንድትገላት ነው እንደ ዛ የሚሄደው? ህይወይን እኮ ገላት ነበረ እኔ ባልደርስላት አለች። ዳዊት ደግሞ እህቴ ጤነኛ አትመስለኝም፣ በቃ አሁን ከጎኗ ልንሆን ይገባል፣ ከምን ጊዜውም በላይ እናስፈልጋታለን። በጥሩ እና በደካማ በብርቱ ጊዜዋ ብቻ ሳይሆን በደካማ ጎን ሲኖራት ከጎኗ ሆነን የሚመጣውን ነገር በሙሉ አብረና ልንሆን ይገባል። ከእስከ ዛሬው በበለጠ አሁን እኛ እናስፈልጋታለን አለ። ይኸውልህ ሳሮን ድሮም መልካም አይደለችም፣ ስለዚህ አሟ ሳይሆን አውቃ ነው አለች። እውነቱን ነው። አሁን ከጎኗ ሁነን ሳሮን ምንም ብታደርገኝ ምንም ለእኔ በችግሬ ጊዜ መልካም ሰው ናት። ስለዚህ ከጎኗ ሁኜ የሚመጣውን መቀበል አለብኝ አለች ሂዊ። ሩት ደግሞ እናንተ እናቴ የራሳችሁ ጉዳይ እኔ አይመለከተኝም፣ እዛው ሄዱ አለች። እንደ ሩት ደህና ነሽ ግን አላት። ደህና ነኝ አለችው። ስለዚህ ተረጃት አለ ዳዊት። በቃ እኔን ተውኝና እናንተ ሄዱ፣ እኔ ትንሽ አየር መውሰድ አለብኝ አለች። ሳሚም ከዛ ተናዶ ሲወጣ ሰላም መንገድ ላይ ያገኘችው። መንገድ ላይ ይዛ አንተ ወዴት ነው አለችው። ከዛም አንተ ሌባ፣ የገዛ ልጅህን ያገትካት አንተ ነህ፣ የህይወት ልጅ ምኑ አረመኔ ነህ። በቃ ለፖሊስ ልደውል? ለፖሊስ ከምደውልማ አንተ ፈጥና ትሄዳለህ። ቆይ አሁን የማደርገው ነገር አለ፣ ለማን ልናገር አለችና በጠንቋይ ታምናለች። መቀባጠር ጀመረች ፊቷን ሸፎና። ከዛም ሳሚ ዝም ብሎ ላሽ ብሎ ሄደ። እሷም አይኑን ስውር አድርገው እግሩን አጥመልምለው ይሄን ቂጣም ዘንባጣ እያለይ ስትል አይኗን ስገልጥ ሳሚ የለም። ውይ ፈጣሪ ሆይ እኔ እኮ ያልኩት እግሩን አሽበልብላ አስቀምጥልኝ እንጂ ወሩረህ ጣለዋል አይደለም ያልኩት። ደግሞ ሌላ ጣጣ ገባሁኝ። አሁን የት ሄጄ ልፈልገው ነው? ይህም መላማ አባብዬ ጋር ሄጄ ማግኘት አለብን አለች። ከዛም በጣም ተመልሳ ደግሞ ሄደች። እንግዲህ ሳሮን ሂዊ ደግሞ ምንም ሳትነግራቸው ቀጥታ የት ነው የሄደችው? ቤተሰቧን ፍለጋ ደብረ ዘይት አለ ብሎ የሆነ ሰው ደወለላት። ያም ሰው የሳሮን ነው። ቤተሰቦች ደብረ ዘይት ናቸው እና ሂጂ ፈልጊ ብሎ ያለ ምንም አቅጣጫ ምንም ነገር ሳይሰጣት ሄደች። እዛ ውላ ስትመለስ ሳሮን ለማገት እንድመቻት ነው።
ዳዊትና ሩት በጣም ተጨነቁ። ዳዊት ስልኳ ሲደውል አያነሳም። ሳሮን ይህም የሳሮን ስራ ሊሆን ይችላል አለች ህዊ። ምን ሆነ ነው የምትንጎራደደው አለችው። ህዊ የለችም የት ሄደች? በቃ ተረጋጋ፣ አየር ልትወስድ ሄዳ ይሆናል አለችው። በፍጹም አይደለም ሲላትም ይህም የሳሮን ስራ ይሆናል አለች። ከዛም እህቴን የታደረግሻት ሲላትም ማነው ሩትን ህይወትን የታደረግሻት ብሎ ዳዊት ሳሮንን ሲጠይቃት ሳሮን ደግሞ ምን እኔ የህይወት ጠባቂ ነኝ እንዴ? አላቅልህም አለችው። ከዛም ዳዊትም ዛተባት። አታደርጊውም ማለት አልችልም አለ። እንግዲህ ሩትና ሳሚ ደግሞ እየተጨቃጨቁ ይገኛሉ። ሩት በር ላይ ስትወጥ ሆና እየተንጎራደደች እያለ ሳሚ መጣ። አንቺ ምን እያረግሽ ነው? ምን እንደ ሌባ በዛ በዚህ ያቃብዥሻል አላት። ከዛም አይ ሳሚ እኔ እኮ ትገርመኛለህ አለችው። የምትገርሚውስ አንቺ ቆይ ምንድነው አላማሽ? በዚህ ልክ እንዳንቺ አይነት አደገኛ ሰው አይቻላቅም። እዚህ ቤት የገባሽው ለብር አይደለም፣ ይሁን አላማ አለሽ አላት። እኔ በህይወቴ ሰው ሲዋሽና እየዋሸ ሰዎችን እንዳሰቃይ አልፈልግም፣ ውሸት አልወድም አለችው። ኧረ እባክሽ አንቺም መዋሸው አልታየሽም አላት። እኔ ይኸውልህ ምንም የዋሸውን ነገር የለም፣ ከፈለግ ልጅቷንስ እያፈላለግሻለሽው አላት። ከፈለግ ሂድና ንገራቸው እሺ፣ እዚህ ቤት ለምን እንደመጣሽ ረሳሽው አላት። ሂድና ንገራቸው፣ ሁልጊዜ በአንድ አይነት ነገር ስጨቀጭቀኛ ትኖር፣ አሁን ደንታ አይደለም ልጅ። እንግዳውስ እዚህ ቤት እንድትቆይም ከፈለግሽ በአንድ ነገር እንስማማ፣ ልጅቷን ማፈላለግሽን ትታያለሽ አላት። እመነኝ እሱን መቼም ልታስቆመኝ አትችልም አለችው። ለነገሩ የማደርገውን አውቃለሁ አሳይሻለሁ አላት። አብረን እናያለን አለችው ሩትም። ይህም እንግዲህ ደብረ ዘይት ውላ ስትመለስ ሳሮን ከቤት ወጣች። ሳሚ ወዴት ነው በዚህ በጨለማ አላት። ስራ አለችው። እንዴ አሁን በዚህ ሰዓት ስራ? ረፍዷል እኮ። ምን አይነት ስራ ነው በዚህ ጊዜ የሚሰራው አላት። አይ ስራ ነኝ ካልኩ ስራ ነኝ፣ ዘር በልልኝ ብላው ሄደች። ሳሚም ተከተላት። ዳዊት ደግሞ ሩት ህዊ እንዲቀበላት ጠይቀው ነበር። ዳዊትና ሩት ሳሚ ሆነው ህዊን ለመቀበል ሲሄዱ ሳሮን በትልቅ መኪና ነበረች አብራ ከሚያግቱት ሰዎች ጋር ሩትን ስታግታት። ሩት በጣም ዳዊት ከኋላ እየሮጠ ሲደርስባት ሩት በጣም ጮኸች። ህዊ በጣም ጮኸች። ከዛም ዳዊት መኪናውን ተከትሎ መሮጥ ጀመረ። ህዊ ሳሮንን አይታታለች መኪናው ውስጥ። ሳሚም ህዊን ምን ሆነሽ ነው በዚህ በጨለማ አላት። ህዊ ሩትን እንቅ አርጋ ይዛ ለቀሰች። ቻናሉን ሰብስክራይብ እያረገ